አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን የሲራቱ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ 13ቱን የጥሩ ሚስት መገለጫዎች የምናይ ይሆናል። ቪዲዮውን ላይክ ማድረግ ጀምሩት። አንደኛ፣ የትም ብትሆን አላህን ትፈራለች። በሁሉም ነገር የነቢዩን ሱና ትከተላለች። ሁለት፣ ባሏ ያዘዛትን በሙሉ ከዲን ጋር የሚጋጭ እስካልሆነ ድረስ ትታዘዛለች። ሶስት፣ ከሷ ጥሩን ነገር እንጂ እንዳያይ እንዳይሰማና እንዳያሸት ጥረት ታደርጋለች። አራት፣ ቤትና ንብረቱን እንዲሁም ቤተሰቦቹን ትጠብቃለች። አምስት፣ እሱ የማይፈልገውን ሰው አትጠጋም። ስድስት፣ ባሏን ሳታሳውቅ ሱና ጾምም አትጾምም፣ ከቤትም አትወጣም። ሰባት፣ የባሏንና የቤቷን ሚስጥር በሚገባ ትጠብቃለች። ስምንት፣ ባሏን በመልካም ነገር ላይ ታግዛለች። ሲሰንፍ ታበረታተዋለች፣ ሲረሳ ታስታውሰዋለች። ዘጠኝ፣ ሐላል ከስፍ እንዲከስብ ሐራምን እንዲርቅ ዘወትር ትገፋፋዋለች። እንዲሁም ዲኑ የማይፈቅደውን ስራ እንዳይሰራም ታሳስበዋለች። አስር፣ ደስታና ሐዘኑን ትጋራለች። እርሱ ሐሳብና ጭንቀት ውስጥ ሆኖም እሷ አትስቅም። እሱ ማረፍና መደሰት በሚፈልግበት ወቅት ላይም እሷ በተቃራኒው ተከፍታ አታስከፈውም። 11፣ በሚያደርግላት ነገር በሙሉ ይብዛም ይነስም ታመሰግነዋለች። 12፣ ቤቷን እያቀዘቀዘች የሰው ቤት አታሞቅም፣ ቤቷንም እያፈረሰች የሰው ቤት አትገነባም። 13፣ አላህ የሰጣትን ልጆች በኢስላም ስርዓት ቀርጻ ታሳድጋለች። ትልቁ የእሷ ስራም ይህ እንደሆነ በማወቅ በስራዋ ትኮራለች። ልጅ የሚያጣች እንደሆነ ታግሳ ተስፋ ሳትቆርጥ ጌታዋን ትማጸናለች። የዛሬ የጥሩ ሚስት መገለጫዎች ይህን ይመስሉ ነበር። አላህ እኔ በተናገርኩት እናንተ በሰማችሁት የምንጠቀም ያድርገን። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።